ሚሽካት የሷሃቦች ታሪክ አዘጋጅና አቅራቢ እስማኤል ጅብሪል። አብደላህ ኢብን ሁዘይፋ አሰህሚ ዑመር ረዲየላሁ ዐንሁ እንዲህ ይላሉ፣ እያንዳንዱ ሙስሊም የአብደላህ ኢብን ሁዘይፋን ጭንቅላት የመሳም ግዴታ አለበት። እኔው ጀምረዋለሁ። ታሪክ ከዚህ ሰው በፊት የነበሩትን በሺህ የሚቆጠሩ አረቦችን እንደረሳ ሁሉ እርሱንም በረሳው ነበር። እንደነርሱ እሱም ትኩረት ወይም ዝና ባላገኘ ነበር። የኢስላም ታላቅነት ግን አብደላህ ኢብን ሁዘይፋን በዘመኑ የነበሩ ሁለት የዓለም ሀያላን መሪዎችን የመፈታተን ዕድል እንዲያገኝ አደረገው። የፋርስ ንጉሠ ነገሥት ከነበረው ኪስራ እና የቤዛንታይን ንጉሠ ነገሥት ጋር አይን ላይን ተፋጧል። ከኪስራ ጋር የነበረው ገጠመኙ የጀመረው ነቢዩ ከሷሃቦቻቸው መካከል አንዳንዶችን ከአረብ ልሳነ ምድር ውጭ ያሉ አገረ ገዢዎችን ወደ ኢስላም ለመጥራት ደብዳቤ አስይዘው ለመላክ በወሰኑበት በስድስተኛው ዓመተ ሂጅራ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዚህ ተልእኮ ታላቅ ትኩረት ሰጥተውት ነበር። እነዚህ መልእክተኞች የሚሄዱት ከሙስሊሞች ጋር ምንም አይነት ስምምነት ወይም ውል ያላደረጉ ሕዝቦች ካሉባቸው ሩቅ አገሮች ነው። ስለ እነዚህ አገሮች ቋንቋ ወይም ስለ ገዢዎቻቸው ዝንባሌና ባህሪ በሰፊው አያውቁም ነበር። ገዢዎቹ ሃይማኖታቸውን እንዲተዉ፣ ስልጣናቸውንና ዝናቸውን እንዲለቁ እንዲሁም ከጥቂት ጊዜ በፊት ባሪያዎቻቸው የነበሩትን ሕዝቦች ሃይማኖት እንዲቀበሉ ማድረግ ነበረባቸው። ግዳጁ ምን ያህል አደገኛ እንደነበር መገምገም አይከብድም። ነቢዩ እቅዳቸው ምን እንደሆነ ለማሳወቅ ሷሃባዎቻቸውን ሰበሰቡ። ንግግራቸውን አላህን በማሞገስና በማመስገን ጀመሩ። ከዚያም ስለ አላህ አንድነት ምስክርነታቸውን ከሰጡ በኋላ ከናንተ መካከል አንዳንዶቻችሁን ወደ ውጭ አገር ገዢዎች ዘንድ ለመላክ ፈልጋለሁ። እስራኤላውያን የማርያም ልጅ ከሆነው ከኢየሱስ ጋር እንደተጣሉት እናንተም እንዳትጣሉ በማለት ንግግራቸውን ቀጠሉ። እነሱም የአላህ መልእክተኛ ሆይ እርስዎ የፈለጉት ማንኛውም ነገር እናደርጋለን፣ የፈለጉት ቦታ ይላኩን በማለት መለሱ። ስለዚህ ነቢዩ ከሷሃቦቻቸው መካከል ስድስቱን ለአረብና ለውጭ አገር መሪዎች ደብዳቤዎችን ይዘው እንዲሄዱ አዘዟቸው። ከነዚሁ መካከል አንዱ አብደላህ ኢብን ሁዘይፋ ነበር። የነቢዩን ደብዳቤ ለፋርሱ ንጉሥ ለኪስራ ፓርቬዝ ለማድረስ ተመረጠ። አብደላህ ግመሉን አዘጋጅቶ ሚስቱንና ልጆቹን ተሰናበተ። ብቻውንም ጉዞውን ጀመረ። የፋርስን የአሁኗ ኢራን ምድርን እስከሚረግጥ ድረስ ተራሮችንና ሸለቆችን እየቆራረጠ ሄደ። ከንጉሡ ግቢ እንደደረሰ ስለያዘው ደብዳቤ ጉዳይ ለዘቦቹ ከነገረ በኋላ ንጉሡ ካሉበት ቦታ እንዲገባ ፈቃድ ጠየቃቸው። በዚህ ጊዜ ኪስራ ፓርቬዝ እልፍኙ እንዲዘጋጅ አዘዘ። ታዋቂ ረዳቶችንም ጠራ። ከተሰበሰቡ በኋላ አብደላህ እንዲገባ ፍቃድ ሰጠ። አብደላህ እንደገባ የፋርሱ ኃያል መሪ በጣም የተሽቆጠቆጠና የተዋበ ካባ ደርቦ ትልቅና አሳምሮ የተቀመረ ጥምጣም አድርጎ አየው። በአብደላህ ገላ ላይ ይታይ የነበረው ግን የአረብ ዘላን የሚለብሰው መናኛ የባላገር ልብስ ነበር። አብደላህ ንጉሡን ሲያይ ጭንቅላቱን አልደፋም፣ እግሮቹም አልተብረከረኩም። ኢስላም ያጎናጸፈው ክብር በልቡ ውስጥ ይበልጥ ነደደ። የእምነቱ ጥንካሬም በልቡ ውስጥ መታ። ኪስራ ፓርቬዝ መልእክተኛው እየቀረበ መምጣቱን ባየ ጊዜ ከወታደሮቹ መካከል አንደኛው ደብዳቤውን እንዲቀበለው ምልክት ሰጠው። አልሰጥም፣ ነብዩ ይሄን ደብዳቤ በቀጥታ ለአንተ እንድሰጥ ነው ያዘዙኝ። ከአላህ መልእክተኛ ትእዛዝ ውጭ አልሰራም አለ።
በዚህ ጊዜ ኪስራ ወደ እኔ እንዲቀርብ ፍቀዱለት አለ። ለጠባቂዎቹ አብደላህም ወደፊት ሄደና ደብዳቤውን በእጁ አስረከበው። ከዚያም ኪስራ አንድ ከሂራ የሄደ የአረብ ጸሐፊ ጠራና ደብዳቤውን እዚያው በፊቱ ቀዶ የተጻፈውን እንዲያነብለት አዘዘው። እሱም እንደሚከተለው ማንበብ ጀመረ። በጣም አዛኝና ሩህሩህ በሆነው በአላህ ስም ጀምራለሁ። የአላህ መልእክተኛ ከሆነው ከሙሐመድ ለፋርስ ገዥ ለኪስራ የአላህን መመሪያ ለተከተለ ሁሉ ሰላም ይስፈንበት። ኪስራ በቁጣ ገንፍሎ የወጣው ይህን ያህል ብቻ በአስተርጓሚ እንደሰማ ነበር። ፊቱ ቀላ፣ አንገቱንም ማላብ ጀመረው። ደብዳቤው በውስጡ ስለያዘው ሌላ ነገር ምንም ሳያውቅ ከጸሐፊው እጅ ላይ ነጥቆ ቀደደው። የእኔ ባሪያ የነበረ ሰው እንዲህ አድርጎ ለመጻፍ ይደፍራል ሲል ጮኸ። ነቢዩ መሐመድ በደብዳቤያቸው ላይ የእሱን ስም በቅድሚያ ባለማስፈራቸው ነበር የተናደደው። ከዚያም አብደላህ ከተሰበሰበው ሸንጎ መሃል እንዲባረር አዘዘ። አብደላህ የሚደርስበት ምን እንደሆነ ሳያውቅ ወጣ። ይገደላል ወይስ በሰላም ወደ መጣበት ይመለሳል? ይህን ለማወቅ ግን ብዙ መቆየት አልፈለገም። አብደላህም እንዲህ አለ። በአላህ ስም እምላለሁ የነቢዩ ደብዳቤ እንዲህ ሲሆን ካየሁ በኋላ በእኔ ላይ ለሚደርሰው ሁሉ ደንታ አይኖረኝም አለ። ከዚያ በግመሉ ላይ ወጣና መጋለቡን ተያያዘው። ኪስራ ንዴቱ እንደቀነሰለት አብደላህ ተይዞ እንዲቀርብለት አዘዘ። አብደላህ ግን አልተገኘም። ወታደሮቹ ወደ አረብ ልሳነ ምድር የሚወስደውን መንገድ ሁሉ አሰሱ። ርቆ መሄዱን ብቻ ነበር ያረጋገጡት። አብደላህ መዲና እንደተመለሰ ኪስራ ደብዳቤውን እንዴት እንደቦጫጨቀው ለነብዩ ሲነግራቸው መልሳቸው ስልጣኑን አላህ ይቦጫጭቀው የሚል ብቻ ነበር። በዚህ መሃል ኪስራ በየመን ለሚገኘው ወኪሉ ለበዛን ደብዳቤ ጻፈለት። በሂጃዝ ብቅ ያለውን ሰው 2 ወታደሮች ተልከው ወደ ፋርስ ይዘውት እንዲመጡ የሚል ትዕዛዝ ነበር። በዛን ካሉት ወታደሮች መካከል 2ቱን ደብዳቤ አስይዞ ወደ ነብዩ መሐመድ ላከ። ደብዳቤው ነብዩ ያለ አንዳች መዘግየት ከ2ቱ ሰዎች ጋር ሆነው ከኪስራ ፊት እንዲቀርቡ የታዘዙበት ነበር። በተጨማሪ 2ቱ ሰዎች ስለ ነብዩ መሐመድ የቻሉትን ያህል መረጃ እንዲሰበስቡና ጥሪያቸውንም በጽሞና እንዲያጤኑ በዛን ጠይቋቸዋል። ሰዎቹ በአፋጣኝ ጉዞ ጀመሩ። ጣይፍ እንደደረሱ ጥቂት የቁረይሽ ነጋዴዎችን አግኝተው ስለ መሐመድ ጠየቋቸው። የስሪብ ውስጥ ነው አሏቸው። ቁረይሾችም እጅግ ተደሰቱ። ይሄ ለነሱ መልካም ብስራት ስለነበር በየቦታው እየሄዱ ለሌሎች ቁረይሾች ደስ ይበላችሁ፣ ኪስራ ሙሐመድን ለመያዝ ስለተዘጋጀ ከሱ መጥፎ ሥራ ትላቀቃላችሁ በማለት ጮቤ ረገጡ። ይህ በእንዲህ እንዳለ 2ቱ ሰዎች በቀጥታ ወደ መዲና ሄደው ነብዩን አገኟቸው። የበዛንን ደብዳቤም ሰጧቸው። በዚህ መሰረት እኛ እርሱን በቁጥጥር ስር ውለን ለመሄድ ነው የመጣ ነው። በፈቃደኝነት ከመጡ ለእርሱ ጥሩ እንደሚሆንና ቅጣቱ እንደሚያቀልሎት ኪስራ ተናግሯል። እምቢ የሚሉ ከሆነ ግን የእሱ ቅጣት ምን ያህል የከፋ እንደሆነ ያውቃሉ። እርሱንና ሕዝቡን ለማጥፋት ኃይል አለው በማለት አሳሰባቸው። ነብዩ መሐመድ ፈገግ ብለው ዛሬ ወደ ድንኳናችሁ ሂዱና ነገ ተመልሳችሁ እንድትመጡ አሏቸው። በሚቀጥለው ቀን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ኪስራ ፊት ለመቅረብና ከኛ ጋር ለመሄድ ዝግጁ ነዎትን ሲሉ ጠየቋቸው። ከዛሬ ጀምሮ ኪስራን አታገኙትም፣ አላህ ገሎታል። በዚህ ሌሊትና በዚህ ወር ላይ ልጁ ሺራዋይህ የእሱን ቦታ ይዟል አሉ። 2ቱ መልእክተኞች በድንጋጤ በድን መስለው የነብዩን ፊት አፍጥጠው አዩ። ለመሆኑ የምትናገረውን ታውቃለህ? አሁን ይህንን ለባዛን እናሳውቀውን በማለት በአግራሞት ጠየቁ። አዎ በማለት ነብዩ መለሱ። አዎ፣ ኢስላም በኪስራ ንጉሳዊ ግዛት የሆነውን ክልል ሁሉ ይሸፍናል። በዛን ኢስላምን ከተቀበለ አሁን በሚቆጣጠረው ግዛት ላይ ገዥ እንዲሆን እንደምሾመው ንገሩት አሉ። 2ቱ ሰዎች ወደ የመን ተመልሰው ስለሆነው ሁሉ ለበዛን ነገሩት።
እርሱም ሙሐመድ ያለው እውነት ከሆነ እውነትም ነብይ ነው፣ ካልሆነ ግን የሚደርስበትን እናያለን አለ። ይህ ከሆነ በኋላ ከሽራዋይህ ደብዳቤ ለበዛን ሲመጣለት ብዙም አልቆየም። ደብዳቤውም እንዲህ ይል ነበር። ኪስራ በሕዝባችን ላይ በሚፈጽመው ጭቆና ምክንያት ገድየዋለሁ። የመሪዎችም መገደል ሚስቶቻቸውን መማረክና ሀብቶቻቸውን መውረስ ሕጋዊ አድርጎ ይመለከት ነበር። ይህ ደብዳቤ እንደደረሰህ ካንተ ጋር ያለ ማንኛውንም ሰው እኔን ለማገልገል የሚገባቸውን ቃል ኪዳን እንደኔ ሆነ ተቀበል የሚል ነበር። በዛን የሽራዋይህን ደብዳቤ እንዳነበበ ወዲያው አሽቀንጥሮ ጥሎ ኢስላምን መቀበሉን ይፋ አደረገ። በየመን ከእርሱ ጋር የነበሩት ፋርሳውያንም ሙስሊም ሆኑ። ይህ እንግዲህ አብደላህ ኢብኑ ሁዘይፋ ረዲየላሁ ዐንሁ ከፋርሱ ንጉሥ ጋር ያደረገው ግንኙነት ታሪክ ነው። ከቤዛንታይኑ ገዢ ጋር ደግሞ የተገናኘው በዑመር ኢብን አልኸጣብ ረዲየላሁ ዐንሁ ኸሊፋዊ አስተዳደር ወቅት ነበር። ይህም ቢሆን በጣም አስደናቂ ታሪክ ነው። ከሂጅራ በኋላ በ19ኛው ዓመት ዑመር ጨቋኙንና የኢስላምን ነጻነት የነፈገውን ቤዛንታይንን ለመዋጋት አንድ ጦር ሰራዊት ላኩ። ከሰራዊቱ መሃል አብደላህ ኢብን ሁዘይፋ ነበረበት። የሙስሊሞች ጦር ኃይል መንቀሳቀሱ ለቤዛን አጼ ደረሰ። ቀደም ሲል ስለ እምነታቸው ጽናት እንዲሁም በአላህና በነብዩ መንገድ ሕይወታቸውን ለመሰዋት ስላላቸው ፈቃደኛነት ሰምቶ ነበር። ስለዚህም ወታደሮቹ በሕይወት የሚይዙት የሙስሊም ምርኮኛ ካለ እንዲያመጡለት ትዕዛዝ ሰጠ። አብደላህ ኢብን ሁዘይፋ በቤዛንታይኖች እጅ ምርኮኛ ሆኖ እንዲወድቅ አላህ በመፍቀዱ ተይዞ ከአጼው ፊት ቀረበ። አጼው አብደላህን ለብዙ ጊዜ አትኩሮ ተመለከተው። ከዚያም በድንገት አንድ ሐሳብ አቀርብልሃለሁ። ምንድነው? ሲል አብደላህ ጠየቀ። ክርስቲያን እንድትሆን እመክርሃለሁ። ይህን ካደረግክ በነጻ ትለቀቃለህ። በሰላም በጥገኝነት የምትኖርበት ሁኔታም ይመቻችልሃል አለው ንጉሡ። ምርኮኛው ግን የሰጠው መልስ ቁጣ የተመላበትና አንተ አድርግ የምትለኝን ነገር ከመፈጸም ይልቅ 1000 ጊዜ ሞትን እመርጣለሁ የሚል ነበር። ደፋር ሰው መሆንህን ተረድቻለሁ። ሆኖም እኔ የምልህን እሺ ብለህ ከተቀበልክ ከስልጣኔ ያካፍልሃለሁ። የኔ ረዳት ሆነ እንደምትሰራም ቃል እገባልሃለሁ። በአምላክ ስም እምላለሁ አንተ ያለህንና አረቦች ያላቸውን ሀብት ሁሉ ብትሰጠኝ እንኳ አላደርገውም። ኢስላምን አልተውም። እምቢ ካልክ ገድልሃለሁ። የፈለግከውን አድርግ አለው። ከዚያም አጼው አብደላህ በመስቀል ላይ እንዲሰቀል ካደረገ በኋላ ወታደሮቹ መጀመሪያ በእጆቹ አቅራቢያ ቀጥሎ ደግሞ በእግሮቹ አቅራቢያ ጦር እንዲወረውሩበት አዘዘ። ይህንን ሲያደርጉ ግን ክርስትናን እንዲቀበል ወይም ቢያንስ ኢስላምን እንዲተው ከሞቶት ወደ ኋላ ላሉ። እሱ ግን ቁርአናዊ አቋሙ ጸና። ከዚያም አጼው ከእንጨት መስቀሉ ላይ እንዲወርድ አስደርጎ ትልቅ ጋን እንዲቀርብለት ጠየቀ። ጋኑ ኃይለኛ እሳት ላይ በተጣደ ዘይት የተሞላ ነበር። ከዚያም ሌሎች 2 ሙስሊም ምርኮኞችን አስመጣና አንደኛው በሚፍለቀለቀው የፈላ ዘይት ውስጥ እንዲገባ አዘዘው። የምርኮኛው ሥጋ በአንዴ ተበታትኖ አጥንቱ ብቻ ተንሳፈፈ። በዚህ ጊዜ አጼው ወደ አብደላህ ዙሮ ክርስትናን እንዲቀበል ጠየቀው። ይህ አብደላህ የገጠመው ፈተና እስከዚያ ጊዜ ድረስ በሕይወቱ ከገጠሙት ሁሉ በጣም አስፈሪው ነበር። እሱ ግን በቆራጥነቱ ጸና። አጼው ተስፋ በመቁረጡ ማስፈራራቱን ትቶ ጋኑ ውስጥ እንዲነከር አዘዘ። አብደላህ ወደ ጋኑ ዘንድ እየተወሰደ ሳለ እንባውን ማፍሰስ ጀመረ። አጼው ይህንን ሳይ እስረኛው ተስፋ ቆርጦ የተረታ ስለመሰለው ወደሱ ተመልሶ እንዲመጣ አደረገ። ክርስቲያን ቢሆን እንደሚሻለው ለአንዴና ለመጨረሻ ጊዜ ነገረው። አብደላህ ግን እምቢ አለ። በዚህን ጊዜ አጼው የታባክ ታዲያ ለምን አለቀስክ? ሲል በቁጣ አንቧረቀ። ያለቀስኩት ለራሴ አሁን እዚህ ጋን ውስጥ ልትጣል ነው፣ ነፍስም ልትለይ ነው አልኩት። እኔ ግን በእውነት በአካላቴ ላይ ባሉት ጸጉሮች ቁጥር ልክ ብዙ ነፍስ ኖሮኝ
ለአላህ ስል ሁሉም በዚህ ጋን ውስጥ ቢጣሉ ፍላጎቴ ነበር። የአብደላህ አቋም ንጉሡን በጣም አስደነቀው። ነፃ ለቅህ ዘንድ ጭንቅላቴን አንድ ጊዜ ሳመኝ አለው። ሁሉንም የሙስሊም እስረኞች ጭምር የምትለቅ ከሆነ ሲል አብደላህ ጠየቀ። አጼው ይህንን ለማድረግ ተስማማ። አብደላህ ደግሞ ከራሱ ጋር እንዲህ አለ። ከአላህ ጠላቶች መካከል አንዱ የሆነውን ሰው እስመውና እኔንና ሌሎች ሙስሊም እስረኞች በሙሉ ይለቀናል። ይህን በማድረጌ ምንም ጥፋት ሊኖርብኝ አይችልም ሲል አሰበ። ከዚያ ቀጥ ብሎ ወደ አጼው ሄደና ግንባሩን ሳመው። ሁሉም ሙስሊም እስረኞች ተለቀው ለአብደላህ ተሰጡ። በመጨረሻ አብደላህ ኢብኑ ሁዘይፋ ረዲየላሁ ዐንሁ ወደ ዑመር ኢብን አልኸጣብ መጣና ስለሆነው ነገር ሁሉ አወራቸው። ዑመር እጅግ በጣም ተደሰቱ። እስረኞቹን ሲመለከቱም እያንዳንዱ ሙስሊም የአብደላህ ኢብን ሁዘይፋን ጭንቅላት የመሳም ግዴታ አለበት፣ እኔው ጀምረዋለሁ በማለት ከተቀመጡበት ተነስተው የአብደላህ ኢብን ሁዘይፋን ጭንቅላት ሳሙ። ተፈጸመ። مش